ሰላም ማሮችዬ እንዴት ናችሁ? ሰላም ናችሁ? የረዚና ዩቲዩብ ቻናል ነው። ፕሮግራሙ ደግሞ ረዙ ሪአክሽን ነው። ዛሬም እንደተለመደው ዘና ፈታ ያደርጋሉ ብለን የምናስባቸውን ቪዲዮዎች ይዘን መተናል እና በዓል እንዴት ነበረ? መስቀል መቼ በቅርጫ መስቀል መቼ በቅርጫ በቁርጥ በክትፎ አራ አንዱ ጉራጌ ዘመድ አራ አንዱ ጉራጌ ዘመድ ባካችሁ ኦኬ ባካችሁ ቤቴ ቁርምት ብዬ ነው ያሳለፍኩት። What? Bro, what are you talking about, man? ቁርምት ብዬ ነው ያሳለፍኩት። ለሚቀጥለው ግን ይዛችሁ ትሄዳላችሁ እንዳትረሱት። ለማንኛውም በዓል እንደመሆኑ መጠን ቻናላን ላይ ኪሩቤልና ቤቲን አቅርባቸው ነበረ እና አዲስ ነገር ይዘውልን መጥተዋል። እስቲ እንመልከታቸው። እኔ እንጃ ሁሉም እናት ተሰምቶት ያውቃል አያውቅም አላውቅም፣ ግን ልክ እንዳረገዝኩ ሳቅ በቃ ቤት ቀረው የሚል ስሜት ነበር። አልዋሽም። እንደዛ ማለት ሁሉም እናት ምናልባት ተሰምቶት ሊሆን ይችላል፣ ግን አልቀረውም። ያልቀረውት ግን በጣም አቅጄ ወጣሁት ላለማልቀስ ነው። ሜካፔንም ብዙም የማበላሸት ፍላጎት የለኝም፣ ግን እንዳልኩሽ ነው በእውነት የመጀመሪያውን 3 ወራት ምናምን እንደዚህ ይሄ ሆርሞናል ቼንጁ በጣም በከባድ ሁኔታ ነው ያሳለፍኩት። ፖስትፓርተምም ቀላል አልነበረም። ፎከስ ስራ ላይ ነው ምናምን መኖር ላይ አልነበረም። ኢቭን በቃ እንዴት ነው አብረሽ እየሰራሽ አብረሽ ስትኖሪ ቀላል አይደለም። ምክንያቱም አብሬ ስሰራ ልክ የሆነ ነገር ሲበላሽ እንደ ተራ ሰው በቃ እንደ ቢዝነስ ፓርትነር ጮኬ ነው ተናግሬ ነው። እሱም እንደዛው እሱን ይለጫው አላሽ ግን ችሎኝ ነው ላይክ ለያንዳንዱ ድካሜም ምክንያት አስቀምጦ ነው። ፖስትፓርተም ላይ ነሽ፣ እንደዚህ ገና እየጀመርሽ ነው፣ እረፍት የለሽም፣ ይሄ ነገር የለም። ይሄን መረዳት እስካለብኝ ነው። በነገራችን ላይ የራስነት ወቅት ላይ ይሄ በቃ ብቸኝነት ይሰማችኋል አይደለ? በቃ የሆነ የምትሰሩት ስራ ደስ አይላችሁ ምናምን በቃ በዛ ላይ ደግሞ ውጪ ወጣችሁ ተሰሩ ነበራችሁ የተወሰነ ጊዜያትን ቤት ውስጥ ማሳለፍ ምናምን ከባድ ስለሆነ ባሎች መረዳት እስካለብኝ ይረዳለኝ ነው የሚለው እና ይሄ ለታይታ አይደለም፣ ጭራሽ ለታይታ አይደለም። የሚያውቁን ሰዎች መመስከር ይችላሉ። አካባቢያችን ያሉ ሰዎች በሙሉ በቃ እንዳልኩሽ ነው። አንዲት እናት ምን ያስፈልጋታል ካልሽኝ አጋር ነው የሚያስፈልጋት። በቃ እሱን ስለሆነ ክልኝ እግዚአብሔር ያክብር። ውይ ብዙ ብል በጣም አለቅሳለሁ። ስለዚህ በውስጥ መስመር ጽብላል የቀራለህ በጣም የእውነት አንተን ለመሰሉና ለሁሉም ባሎች እንዳለች ነው። ሴት ልጅ ከወሊድ በኋላ ሌላ ሰው ነው የምትሆነው ኮምፕሊትሊና ብዙ ወደ ኋላ የሚያስቀር ነገር አለ። ልጅሽን ራሱ ስታዩ ይበቃባል ሰራ ቤት ቁጭ ብለሽ ያለሽና ጠንካራ ባሎች ጠንካራ አጋር ሲኖር ነው ህልሟን የምታሳካው ወጣ የምትሰራውና እንደ ኪሩ ላሉ ለሁሉም ባሎች የእውነት ልትመሰገኑ ይገባል። ወይ በታችን ደግፉ እንዲ ባገባ ይሄን አጋጣሚ ካገኘው ሁሉንም በጣም ማመስገን ፈልጋለሁ። የመጀመሪያው ባሌን ብቻ ሳይሆን ቤተሰቦቻችንን የሁለታችንን ቤተሰቦች በጣም ነው ማመሰግነው። ከዚህ ቀጥሎ እንዲያሳምሩልኝ ሞዴሎችን በጣም ነው ማመሰግነው። ሁሉም ሶሻል ሚዲያ ያላቸው እኔም ጋር ኮላብ ያደርጋሉ። ለስራም ሲፈልጓቸው እንዲጠሯቸው ፈልጋለሁ። እኔ እድሉን ስለተሰጠኝ ስለሆነ እዚህ የደረስኩት ለነሱ ደግሞ እድል ተሰጥቷቸው ትልቅ ቦታ መድረስ የሚፈልግ ወጣት ነው አሁን ያለው። እባካችሁ ለወጣት እድል በመስጠት በቃ እንተጋገዝ፣ ተጋግዘን የሆነ ቦታ እንድረስ። እናንተንም በጣም ነው ማመሰግነው። ሳሊ ስኩል ኦፍ ፋሽን ዲዛይን በጣም ነው ማመሰግነው። ስፔሲፊካሊ ደግሞ ሳሊን በጣም ነው ማመሰግነው። የተማርሽበትን ትምህርት ቤት በጣም ጥሩኛ እንግዲህ ቀደም አድርገን ፋሽን ሾው ያዘጋጀነው የተለያዩ ሰዎች አማራጭ እንዳለ እንዲያዩ ለኢሬቻን በዓል ምርጫቸውን እናንተን እንዲያደርጉ ነው። አድራሻችሁን ከዚህ በታች እናስቀምጣለን። እንግዲህ እየደወሉ
እናንተ ጋር ይዘንጡ ነው የምንለው። ኢሬቻን ፏ በኪሩቤ ዲዛይን በኪሩ ብራንድ አምባሳደር ታረጓት ይዟል። ማርኬቲንግ ጉዳይ ነው ያይበታል። በቃ ለኢሬቻ እኔንም አለብሳችሁ በቃ ምንም ችግር የለም። ሰማችሁት ነው እንግዲህ እነዚህ በጣም ሞቲቬት የሚያደርጉ ወጣቶች ናቸው። እሷ በፋሽን ዲዛይኑ እሱ ደግሞ በምግቡ ከች ብሏል። እንግዲህ ያስመርላቸው ብለናል። የዘፈን ንግስት የሆነችው አስቴር አትቅረጹኝ አፍራለሁ እያለች ነው። እስቲ እንያት መቅዳት ዘፈኔ ነው እያለች ነው። እንደዚህ ምርጥ ድምፃውያንን እግዚአብሔር ያቆይልን ነው የምንለው። ምክንያቱም ድምጻቸውን መድረክ ላይ አይለወጥ፣ ከመድረክ ጀርባ አይለወጥ። እድሜያቸውን ያርዝምልን። እስቲ ደግሞ ኑሮ ምርር ያላት ህፃን እኛ ራሱ ሳንማረር እሷ መማረር የጀመረች ገና ካሁኑ ማለት ነው። እስቲ እንመልከታት። ሃይ ጋይስ እንዴት ናችሁ? እንደው 2018 መጥቷል። እንደው እንደ ኑሮ የሚደፋ ነገር የለም። እዚህ አንዴ የቤት ኪራይ፣ አንዴ ገመዱ ተቃጠለ፣ አንዴ አስቤዛ፣ አንዴ ጤፍ፣ ዘይት፣ በርበሬ፣ ቁንዶ በርበሬ፣ የልጆች ቦርሳ፣ ደብተር፣ እርሳስ፣ እስክሪብቶ፣ ላጲስ፣ ይሄ ሁላ ብሩ ከየት ይገኛል? አይ 2018 ደግሞ ዶሮ እንዴት ይሰራል? ዶሮ መስራት እኮ አቃተን። እዚህ መራጢ ደሃነን በቃ ደፋ ነው ኑሮ አንቺን። ስለዚህ አይዟችሁ እንግዲህ ጋይስ ምን ማድረግ ይቻላል? እኛ ላይ ዞን አንቺማ ባይ እንደሰማችኋት ነው። ስለዚህና ብሬ እዚህ ጋር ትምህርት አላለፉ ምናምን ይላል። መቼ ጊዜ ያላቸው እነሱ እንዴት ብለው ይለፉት? ይልብን እንዴ ኑሮ በዚህ ጋር ዶሮ እንዴት ይታረድ? በቃ ታረድ በቃ ያሳስበናል። ወይ የዘንድሮ ልጆች አንቺ አላችሁም እኮ ኑሮ በጣም ከመወደዱ የተነሳ ልጅ አስረግዞ መውለዱን የረሳ ሰው ያለበት እኮ ነው። እስቲ እንመልከት። ምንድነው? ወልደሽ ነው? ወልደሽ ነው? ኧረ ብሎ ነው ወልዳ ነው ወይ? አዎ ያው ወልደሽ ነው? አባውን ስጠታ አቀፋው ጋር ነው እንቺ ሰላም ሁኚ። ና ልጅ እንጂ
ኧረ ቆይ ገና እሱ ድንጋጤ ላይ ነው ያልተረጋጋም። አልተረጋጋም። ጉድ ነው እኮ ባሮክ እራሱ ደንግጧል። ለማንኛውም እንኳን ደስ አለህ፣ እንኳን ደስ አለህ ሰሚት፣ እንኳን ደስ አለህ። ይሄ በረከት ይታይሻል። ማዘር አሁን ከቴምር ምንድን ነው ግን በእውነት የሚገርም ነው። እስቲ ኮሜንት ላይ የጻፋችሁልኝ ምን እየሆንን እንደሆነ። እሺ ሪትም እኛ እንጠብቃለን። ነገር መደጋገም አንተዬ የማታው መሀላ አንተዬ ነገ ላይ ደገም አንተዬ ማታ ልሙትልሽ ጠዋት ልረቅሽ እንዲህ አይነቱ ሰው በሩቅ ነው መሸሽ እንደ ፈሪ ዘመች አንተዬ ፊት ለፊት አይመጣ አንተዬ ይከታተለኛል አንተዬ ነገር በደፈጣ አንተዬ ይሄኔ በሱ ቤት የማላው መስሎታል ውሻ በቀደደው ጅብ ይገባበታል። አታውቅም እስክስታ ወራረድ ጥሎብህ አታውቅም እስክስታ ወራረድ አሸርጠ ቅረብን አላሳየ መውረድ አበደች ይለኛል እሱ ለይቶለት የትንጠቁን ሲጥል ሰው መቻወቅለት ቦታ ተመቻችቶ ከተዘጋ ቤት ምን ልዩነት አለው ፍቅርና ዴት? ተው በሉልኝ ኧረ ተው በሉልኝ ተው በሉልኝ ኧረ ተው በሉልኝ። በቃ ድምጿ ጽድት ያለ ድምጽ ነው። በአልበም ደግሞ እንድትመጣ ምኞታችን ነው። እስቲ ተው ደብል ይነለት እኔ ደብል ጋብዛለሁ። አንተ ረፈሪ ሲንግል አልኩ። ተው ደብል ይደጣል። ሲንግል ምን ሊቀምስ ነው? ምንድን ነው ታዲያ ምን ያደርጋል? እስቲ አቤ ወንድ እስቲ ወንድ ነህ እስቲ አቤ እስቲ በአንድ ሻት አቤ ወንድ አቤ እስቲ በአንድ ሻት እስቲ አረቄ እኮ ነው አረቄ ይሁንለት በዚህ በጣም አሪፍ። እስቲ በደምብ እስቲ አቤ በአንድ ሻት ዋን ሻት እስቲ ዋን ሻት አቤ ዋን ሻት አተ ውሃ ነው ኮድ ዋን ሻት አቤ ወንድ ነው ይንጠጣ እስቲ ወንድ ጌታ የለውበት እኔ አያገባኝም። እሺ ወንድ እስቲ ወዳ አኪቤት ዘንበት ምን የለም አምቡላንስ የለም ምን የለም ዋን ሻት አቤ ምንም በቃ ምንም ዋን ሻት እስቲ ግጥም አርጋት ይላል እሱ የለውበት አረጋስ ብለጠጣ በቃ እስቲ ጭልጥ በቃ ዋጥ አርጋት ዋጥ ራስን አትፈልገው። እሰይ በቃ ይሄ ነው ባባ ምሳ በልቷል። አልበላም ምሳ በላም እየቀለደ ነው። ባክቶ ሲዋሽ ምንም አይደለም ሲጠጥቶ ምን በቃ ይከፍላል አባቴ ይከፍላል በቃ ይኸው ዋን ሻት ኧረ ተው በእናታችሁ ኧረ እንደ የምሬን ነው። በጣም እየቀለዳችሁ ነው። ምንድን ነው አረቄ እኮ ነው ወንድ አሃ አተ ምን ሆንክ? አረቄ እኮ ነው እዛው እኮ ነው በድሉ ምን ሆንክ? በዴ አመመ እንዴ ነው? እኔ ተናግሬያለሁ። ይሄ ልጅ ነገር ቢሆን እናንተ ናችሁ። እሺ እየቀለደ ነው። ምንድን ነው በዴ በዴ ምንድን ነው እየቀለደ ነው? ስማ በዴ ምን ነው በዴ ስባችሁታል። ይሄ ልጅ አሁን አንድ ነገር ቢሆን ይከፈልልሃል ጨምርለት ጠጣ ምናምን ሲል የነበረው ልጅ እኮ በቦታው አይገኝም። በጣም ነው የሚያሳዝነው። አንዳንዴ እንደነዚህ አይነት ሰዎች ከኋላ ሆነው የሚገፋፉን ሰዎች ላይ በራሳችን መተማመን አለብን። ራሳችን የምንፈልገውን ብቻ ነው ማድረግ ያለብን እንጂ ሰው ስላለን አይደለም ማድረግ ያለብን። እና ይሄው ልጅ ራሱ ለካሜራ ቀረጻ ብዬ ነው እንጂ እንደዚህ አሉንኩ ምናምን እያለ ነው። እስቲ ያው ደግሞ እሱን ደግሞ መልሱ ማለት ነው
እግዚአብሔር ይመስገን እኔ በጣም ደህና ነኝ። እና ባለፈው እዚህ ላይ የሰራነው ቪዲዮ እኛ የሰው ትኩረት ለመሳብ ምናምን ያክል ብለን እንጂ የምር ሪል አልነበረም፣ የምር የእውነት አልነበረም። እና እኛ ያው የሰው ትኩረት ለመሳብ ብለን ያክል ያደረግነው ነበር። እና እኔ ምንም አልሆንኩም፣ ደህና ነኝ። ሲጀመር እኔ በጣም ነው የምፈራ አረቄን። እና ብዙዎች ደግሞ ቅሬታ የሚያቀርባችሁ አላችሁ፣ በአካልም ምን ሆነ ነው እንዴት እንዲህ ታረጋለህ ብላችሁ ብዙ ሀሳብ አስተያየት ይሰጣችሁ። ኮሜንት ላይም ብዙዎቻችሁ እንዴት እንዲደረጋል ያላችሁ ብዙ ሰዎች አላችሁ። ለዛ እኛ በእንደዚህ አይነት መንገድ አላሰብንም ነበር፣ የትኩረት ለመሳብ ያክል ያደረግነው ነበረ። ለዛ ደግሞ ብዙዎቻችሁ ቅር የተሰኛችሁ ያዘናችሁ አላችሁ። እና ለዛ ደግሞ በጣም ይቅርታ ማለት እንፈልጋለን። እና ሁሉም ጓደኞቼ አሉ፣ እነሱም ሁሉም ይቅርታ ማለት ይፈልጋሉ። እና ሪል አልነበረም፣ ለቲክቶክ ለቪዲዮ ለቫይራል ያክል ብለን የሰራነው ቪዲዮ ነበር። እና ከልብ ላዘናችሁና ለተጸጸታችሁ ደግሞ ከልብ ይቅርታ ማለት እንፈልጋለን። ቴንክ ዩ። ቫይራል ብለን ነው ይላል። ለቫይራል ተብሎ ያልሆነ ነገር ተሰርቶ አይመጣም፣ በጣም ነውር ነው። በዛ ላይ ደግሞ ለማን ምን ለማስተላለፍ ነው? አሁን ቫይራል ሆንክሽ ምን አስተላለፍክ? ከዚህ ምን እንማርኛ? አንዳንድ ቪዲዮዎች ለቫይራል ተብሎ የሚሰሩ ቪዲዮዎችን ምን ለማስተላለፍ እንደሚመጡ አላውቅም። እንዲሁ ዝም ብሎ እይታ ለመፍጠር ፎሎወር ለማግኘት። ግን በዚሁ አትቀጥልም አይደል እንደ አንተ። በዛ ላይ ደግሞ በዚህ ውስጥ ብትቀጥል ያንተን አጠጣጥ ቁጭ ብሎ ሰው ህዝብ እንዲያይ ነው። በእውነት አንዳንዴ ይዘን የምንመጣው ኮንሰፕቶች ራሱ የማንቀጥልበት ነገር ስለሆነ መጀመሪያውንም በጥሩ በኮንተንት ብንመጣ ብዬ ነው እንግዲህ የማስበው። ታውቁታላችሁ፣ ምክር ላይ በቃ ጀግንዬ ነኝ፣ ጥጥር ብዬ ነው መመክር። እስቲ አስቴርና ሀመልማልን ደግሞ ያገናኘ አንድ ጉዳይ አለ። እስቲ እሷን እንመልከት። አማን አድነው ይባላል። ኤአይቲ የአስቴር አወቀ ባል የነበረው ከያመልማል ልጅ የወለደው የቡና ንግድ ላይ ነው ያለው። አማን አድነው ይባላል። አምር የሆነ ሰው በእውነት የሚሰራው ስራ ላይ ሁልቀን በቃ እኔ የሚገርም ነው። የአስቴር ባል ከአመልማል ልጅ የወለደው ማለት ነው። አስባችሁታል? ለዛሬ ሚስት ጋር በድጋሚ ተጣላህ? ተጣላሁልህ በእናትህ። በምክንያት ነው የተጣላችሁት? ከዚህ መለሎ የሆነ መልኪና ከዚህ እንቁ ከሆነ ጸባይ ሌላ መወደድልኝ ነገር ምንድነው አላለችኝ? እና ምን አልካት? እኔ መወደድልሽ እንደዚህ አጫጭር ቀልዶች ነው። በጣም ነው የምትመቹት እነዚህ ልጆች፣ አልተቻሉም በቃ። ፍቅረኛሽ ከጓደኛሽ ጋር ይላል። እስቲ ነፂ እንመጣ። ከጓደኛሽ ጋር እንድትሄድ የማትፈልጊበት ቦታ ጥቀሽ። ቤተክርስቲያን። ተማምለው እንዳይመጡብሽ ነው። ተማምለው ግን ምን ችግር አለው? ምን ችግር አለው ግን? ቤተክርስቲያን እኮ መጥፎ ቦታ አይደለም እንዴ? ሲጀምር ቤተክርስቲያን ቢሄዱ ምን ችግር አለው? ተማምለው እንዳይመጡብሽ ነው የነፂ መልስ። ግን በቃ ሳምንት በጣም መነጋገሪያ የሆነው በሶሻል ሚዲያ መልካም ነገር ይሰራሉ ብለን የምናስባቸው በጎ አድራጎት ላይ የሚሳተፉ ሰዎችን ክስ ቀርቦባቸዋል። እስቲ እንስማና እንመለስ፣ እነማን እንደሆኑ ማለት ነው። ደም ስሙ አድርሱልኝ። ማስተራብነት ተወካይ አለ። ራሱ ማስተራብነት ወይም ተወካይ ሚኪ ወይም ተወካይ የረሳሁት ያልተጠራ ካለ ትነግሩኛላችሁ። መማር አለባቸው ወይ ተወካይ? መማር አለባቸው ወይ ተወካይ? አሁን መማርን ሳልጠራ ባልፍ ልትሉ ነበር። ይሄ ሁሉ ተንኮለኛ ህዝብ እስኪ መማርን ይጠራ ይሆን አይጠራም? መማርን እስቲ ይጠራል ለይስ አይጠራም? ጉዱን እናለን ምናምን ያለ ይጠራል። ለባብ ካብ ለካብ ተያይ ማልጠራ መስሎ ነው ይጠራል። መማርን ይጠራ ይሆን? አሁን ነው ከይሲ ቴዲ ትክክለኛ ሰው አይደለም የሚለውን እስኪ ምናምን ተጣርተናል። መማር አለባቸው። እግረኛው ነው አሳራኛው። እግረኛው ወይ ተወካይ እግረኛው ትመጣለህ። ሀቢባ ገንዘብ ሰበስባለች። ሀቢባ ብላችኋል።
ይሄ ሲጠሯቸው ልሰድቧቸው ምናምን አይደለም። ማስረጃ ይዛችሁ እኔ ጋር አይደለም የሆነ ጋር በሚቀጥለው ስንገናኝ ወይ ሌላ ቦታ ስንገናኝ አክብረን ከጠራናቸው ቅሬታቸውን ይሄው እዚህ ጋር ታቀርባላችሁ፣ ትጠይቃላችሁ ሆነ ማለት ነው። ፍቅሩ አብጤ ያለ ፍቅሩ አብጤ ገንዘብ ይሰበስባል። ፍቅሩ አብጤ ነው ያላችሁት። ፍቅሩ አብጤ የረሳሁት ካለ ትነግሩኛላችሁ። ተስፋዬ ሀረርጌው የቀረ የለም። ተስፋዬ ሀረርጌው ካሊድ ከቴዲ ጋር ጓደኛ ነኝ፣ ወዳጅ ነኝ፣ እጻጻፋለሁ። እያየህ ገባበት። እኔ ለእናቴ ልጅ አራራም። እያየህ ገባበት። ውርደት ካለ ልትዋረድ ተዘጋጅተህ ነው። እኔ አላድንም። ድራማ ምናምን አልሰራም። እያየህ ገባበት። ሌላ ተስ ባላደራው ሙባረክ። ሌላ አለ ያልተጠራ አለ። በጎ አድራጎት ላይ የሚሳተፉ ስማቸውን እየተጠራ እንግዲህ ኑ ማስረጃችሁን አሳዩ እየተባለ ነው። ይሄ ሁሉ የመጣው እንግዲህ በሚኪ ከሰዎች አጭበርብሯል በጣም በተባለው ነበረ። አሁን ደግሞ ፍራኦል በሚሊዮን የሚቆጠሩ ብሮችን ሰጥቻለሁ፣ ግን ለማን ምን ያህል እንደደረሰና እውነት ለተረጂዎች ደርሷል የሚል ጥያቄ በማቅረቡ እንግዲህ የምታያቸው ሰዎች በሙሉ ቀርበው ማስረጃ እንዲያሳዩ የቲክቶክ ሻንጎ ላይ ተጠርተዋል ማለት ነው። እግሮት እየሸተተ አስቸግሮታል። እስቲ መድኃኒቱን ከዱዶ ባህላዊ ሐኪም እንመልከት። አባቶች ሲሰጡን ስን አባቴ ይፈውሱኝ ይገላግሉኝ። ስለፈውሰ ነው እኔ እዚህ ጋር ወጣሁት። ፀሐይ ላይ ቁጭ አልኩ። ፈውሰሽ ምንድን ነው? የጫማ ሽታ። አሁን ይኸውልህ እኔ ሐኪም ስለሆንኩኝ የኔ አንበሳ ግልጹን ትነግረኛለህ። ጫማው ነው እግር ነው የሚሸተው? እሱማ እግሬ ነው። ከአባቴ የመጣ ነው። አያቴ ላይም ነበረበት። በዘር ነው እንዴ? ቅድማያት ሰባዘር ሸታታ ነበር። ሰባዘር ጥንብ ነበር። ድምጽ ይቀንስ። እዚህ መጣጣም ነበር ከማፈር። ይሁን መድኃኒት አለ። ፈውስ አለ። ጄኔቲካሊ ሲሆን ግን ትንሽ ከበድ ይላል። ለመስማት ዝግጁ ነህ? እግር ይቆረጣል። ቦታ ታሽማግል ይቆረጣል ይለኛል። የሰባዘር ኮነ ፋይዳ መፍትሄ ነው። ተነባሁ ተሽተትከው ያለ እኔን ጎታታ አንተ ጥምቡ ያለ ግን ሰምታችኋል። በዘር ከተተላለፈ ነው እንጂ ካልተተላለፈ መድኃኒት አላቸው ዶክተር ዶዶ። ምን ስንፈት እዚህ ብሎ ጉድ እኮ መድኃኒቱ አለ እኮ አለ። የታለ? አረ ልዋጠው። አባቴ የት ነው? የምን የሚዋጥ የምን የሚጠጣ የምን የሚቀባ ነው? ማኪያ እንዴ ነው ይሆን? መዳን ነው መፈወስ ነው የሚሆነው። በጣም በቃ የሚያመጣቸው ነገሮች ራሱ በጣም ነው የሚገርሙኝ። በጣም የሚገርም በቃ ትችላለህ፣ ምንም ማለት አንችልም። በነገራችን ላይ ስለ እግር ሲነሳ መፍትሄው መቆረጥ ነው ብለዋል ሐኪም ዶዶ። ግን መታጠብ በጣም ጥሩ ነው። ነገር ግን አሁን ላይ የመጡትን ሳሙናዎች አይታችኋል? ይሄ ድንች ነው ሳሙና ነው የምትሉት ነገር ነው። እስቲ እንመልከተው። እኔ ምንም ማመን ያቃተኝ እሺ ወንድ ዘር ንጹህ አርኪ ንጹህ ምንድን ነው? ወላሂ አስታሽቹ ምን ሚላ እንደዚህ አይነት ሳሙና ጎሮ በቅሎ ነው እናንተ ጎሮ አንቺ ምን አይነት ሳሙና ምላሳ? እሺ እናንተ አሁን እሱ በሱ ነው የምታጥቡት?
በጣም ድንች እስቲ ሳሙና ነው ብላ እኔ ምንድን ነው አንተ እንዳያችሁት ነው እንግዲህ በቃ ሳሙና ይሁን ድንቹን የማይታወቅ ሳሙና እየሸጡልን ነው ማረግ እንዳለብን። እንደነዚህ አይነት የዱርዬ እንትኖች እኮ በቃ አሁን ላይ ቀርቷል ማለት ይቻላል። በቃ ደግሞ ሌላ ስታይል እየተጠቀምን ብንመጣ አሪፍ ነበረ። በዚህ ጋር ይቀማታል፣ ከዛ በዛ ጋር ሮጦ ያሰዩ ምናምን በቃ ይሄ ቀርቷል። ደግሞ በአዲስ ነገር ባካችሉ። ለዛሬ ይሄን ይመስል ነበረ። ለሚቀጥለው ደግሞ እዚህ ጋር በመናስቀምጠው ሊንክ ሼር ብታረጉልን አብረን ሪያክት እናደርግበታለን። ወዳቻለሁ። አዎ ሌባ ነይ መላ እንዴ አንተ ያይራብ መጣች። ምን ዋጋ አለው? እሷ ቅባት ልጥጥ ልጅ ልትወቀኝ እንኳን እኮ አትፈልግም። እቺ ነገር እኔ ፊክስ ላድርጋት እንዴ? እንዴት? አንዴ ቃሽ ይመጣ ወይኔ እናት አንዴ ቃ መጣውሽ ምን ለማድረግ እየሞከርሽ ነው? ምን ያስጨዋል? ነገሮችን ፊክስ ለማድረግ እየሞከርኩ ነው። ነገሮችን ፊክስ የምታደርጊው በመንጩ ነው? ሌባ እንዴ አንተ ላግዝ መሞከርኩ ነኝ ሌባ? አዎ ሌባ እኔ ነኝ። እሺ ጥፋተኛ አንተ ለማግዝ መሞከሪ ደነዝ የሌባ ልጅ። ወይኔ ቦርሳዬን በጣም ነው አመሰግናለሁ። ኧረ ጣጣ የለውም። ለሌላ ጊዜ ግን ተጠንቀቂሽ። እሺ ምን ላድርግልህ? ስንት ልክፈልህ? ምንም አያሳስብም፣ ችግር የለውም። ባይሆን የቦርሳሽን ደህንነት ለመጠየቅ ስልክሽን ብገጭኝ ደስ ይለኛል። እሺ ሳንታ እባላለሁ። ማርታ በስታይ የዱር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ እንደነዚህ አይነት የዱርዬ እንትኖች እኮ በቃ አሁን ላይ ቀርቷል ማለት ይቻላል። በቃ ደግሞ ሌላ ስታይል እየተጠቀምን ብንመጣ አሪፍ ነበረ። በዚህ ጋር ይቀማታል፣ ከዛ በዛ ጋር ሮጦ ያሰዩ ምናምን በቃ ይሄ ቀርቷል። ደግሞ በአዲስ ነገር ባካችሉ። ለዛሬ ይሄን ይመስል ነበረ። ለሚቀጥለው ደግሞ እዚህ ጋር በመናስቀምጠው ሊንክ ሼር ብታረጉልን አብረን ሪያክት እናደርግበታለን። ወዳቻለሁ።